እናት ሰው ለማስደሰት ያለሽ ፍላጎት ማለት ነው እዚህ ጋር ማድረግ አለብሽ። አየሽው የመሬት እዚህ ጋር እንኳን ባንቺ ሊደሰቱ ቀርቶ በራሳቸው መደሰት አልቻሉም። ስሚ ልንገርሽ፣ በራሳቸው መደሰት አልቻሉም። እንኳን አንቺ ሊረድሽ ቀርቶ በራሳቸው መረዳት አልቻሉም። በቃ የማይረዳሽ ሰው ለማስረዳት እያልሽ ራስሽን ማጣት አቁሚ። የማይደሰት ሰው ለማስደሰት እየሞከርሽ እየለፋሽ ኢነርጂሽን ሉዝ ማድረግ አቁሚ። ቢካዝ መጨረሻ ላይ ታውቂዋለሽ አንቺ ማታ ብቻሽን ስተኝ ይዛው ተዳክመሽ መንፈስሽን አጥተሽ ማን እንደሆንሽ ግራ ገብቶሽ ነው የምትተኚው። ይሄ ደግሞ በቃ ይደብራል። ተረዳሽኛ? እንደዚህ ያልክ ህይወት በጣም ይሰለቻል። በቃ ስለዚህ ሰውን ለቀቅ ማድረግ ተማሪ። የሰው አስደሳች መሆን አቁሚ። ከፈለጉ ይሳቁ፣ ከፈለጉ ያኩርፉ፣ ከፈለጉ ያልቅሱ። ምን አገባሽ አንቺ? ምን አገባሽ? ራሳቸው የማስደሰትና የመረዳት አቅም ከሌላቸው ማን ስለሆንሽ ነው አንቺ ሰው አስደሳችና አስረጂ የምትሆኚው? ምን አገባሽ? ምን አገባሽ ነው? እሰያልሽ ትኖሪያለሽ ህይወትሽን። የዛኔ ነው ህይወትሽ መቀየር የሚጀምረው። ልንገርሻ እንዴ አንዳንድ ሰዎች ራስሽን ስትመርጪ ይናደዳሉ። ራስሽን ስትመርጪ ይናደዳሉ። መሄድ ማትፈልጊበት ቦታ ካለ አልሄድም ስትይ፣ መጀመር የምትፈልጊው ቢዝነስ ካለ የራስሽ መንገድ ካለ እመርጣለሁ ስትይ የሚደብራቸው ከሆነ እኔን ካልሰማሽኝ እኔ እንደዚህ ካላረግሽ እያሉ እየለፈለፉ የሚናደዱ ሰዎች ከሆኑ ሂዱና በእናንተ ህይወት ተናደዱ። መጀመሪያ በእኔ ህይወት ከመናደዳችሁ በፊት የእናንተ ህይወት ቅጡ ጠፍቶበታል። እንደዚህ አይነት ሴት ከሆንሽ ህይወትሽ በጣም ነው የሚቀየረው። እኔ እውነቴን ነው የምልሽ፣ ከልቤ ነው የምመክርሽ። በተግባር ያደረኩትና ያየሁት ለውጥ ስለሆነ ነው። እኔ ከልጅነቴ ጀምሮ ሰው አስደሳች ነበርኩኝ። በቃ በሰው ለመወደድ ምናምን እያልኩኝ ራሴን ያጣው ሰው ነበርኩኝና በቃ ምንም ጥቅም የለውም። ተረዳሽ? ያ ጸባዬ ምን አደረገኝ? ወደ ድህነት አስገባኝ። ወደኩኝ፣ ከሁሉም ሰው በታች ሆንኩኝ። በቃ ራሴን ጠላው ምናምን። ግን ደግሞ ሰው ማስደሰት አቆሜ ራሴን ማስደሰት ሲጀምርስ በቃ ጀስት አይ ቢኬም ፍሪ፣ ነፃ ሆንኩኝ። የምፈልግበት ደረጃ በቀላሉ መድረስ ቻልኩኝ። እና ይህ ላንቺ ምክር ነው፣ የወንድምነት ምክር። በርችልኝ። ቻው